የምትሆነው ሶስታችሁ ጋር ሆነ እና በእኛ በኩል እንትን አንፈልግም፣ ቁጥሯንም አንፈልግም። ሶስታችሁ ታወራታላችሁ። ፈጣሪ ያልታወቀ የምድር ገሃነም አለ ያለሽ የሆነ ቦታ ላይ እና እግዚአብሔር ሲያፈነዳው እንደዚህ ነው የሚሆነው። ይኸውልህ ወንድሜ ታውቃለህ፣ የሀና ነገር በጣም ብዙ ነገር ይዞ ነው የሚመጣው። ያ እንዳይመጣ ደግሞ ግሩፕ አላቸው ይመጡና ወይ ኮሜንት ላይ ወይም ላይ በቃ ሌላ ነገር ያወራሉ። አሁን ትናንትና አንዷ ቆሻሻ ሀብቤ ስቀባጥር ደግነቱ ቅንጥቅንጧን አለቻት እንጂ በቃ ሌላ ነገር ዝም ብላ ነው የምታወራው። ዝም ብላ በቃ ዝም ብላ ላይክ እንዴት ልበል እኔ አሁን እሷ ይዣታለሁ፣ ፎቶዋን ለጥፌ ቀጠቅጣታለሁ። ምክንያቱም በቃ ለምንድን ላይክ ባልሰጡ ትካር እንዴት ሰው አንተ ለሰው ነፍስ እየጮክ ለምን ጮክ ተብለህ እንዴት ወደ ብሔር ወደ ዘር ወደ ምናምን ትወስዳለህ? ሳሪ ከተናወዳ የሬሳ ቪዲዮ ይዘው መጥተው በቪዲዮ ይናመጣም ብለው ሲሳደብ የነበረው ልጅ አስታውሽው? ትናንትና ይቅርታ አድርጉልኝ እናሳየው ተባልን ብሎ ሲል ምን ታዘብሽ? አሁን ይኸው እኔ ራሱ ከባሌ ጋር እያወራሁ ነበር። መጀመሪያ ማንቀባጥራ ነው ሰምተው እንደው ወደ መጨረሻ ላይ እኔ ቤተሰብ አለኝ ልጅ አለኝ እኔ አድርግ ተብዬ ነው አለ። ስለተባለ ለምን ያደርጋል? ስለዚህ ችግር ያለው ሰው ደግሞ ከጀርባ ሆኖ የላካቸው ያንን ከጀርባ 100 ሰው አለ 50 ሰው አለ እዚህ ህዝቡ እየተንጫጫ ነው ምናምን ይላል። አሳይ ሲባል ነጥሎ ወጣ መጨረሻ ውሸት ድራማ ቀርጸው መተው ሲተውኑ የነበሩ ልጆች ከተጠቁ እሱ ራሱ ደግሞ ወንድም ምን ብሏል መሰለ አንተ አይደለ እሱ አይደለ አቀናባሪው ያለው እሱ ነው። ስለዚህ ወጥቶ ራሱ እዚህ መጥቶ ይቅርታ መጠየቅ አለበት። አሳይ ሲለው የትኛውን አለ ራሳችን እንደተናገረ ድራማውን እዛው ላይ ራሳቸው ተናግረው ከዛ ደግሞ ባልስቱ መጥቶ ይቅርታ ጠይቅ። ይሄ ማለት ይቅርታ መጠየቅ በነገራችን ላይ ጋይስ አንድ መናገር የሚፈልገው ነገር እዚህ ላይ በዚህ ደረጃ ፊት ለፊት ማስረጃ እየተሰጠ ለዛው እንደዛ ከሆነማ ገንዘብ ማታስተላልፊ ከሆነማ የእህትሽን ቆዳ ገፍፌ ልክልሻለሁ የሚለው ንግግር ፊት ለፊት ቀርባ እያወራች የባሏ ብልት ቆርጠው በቪዲዮ ቆርጠው እስከ ማሳየት የደረሱ አረመኔ ፍጥረቶችን በዚህ ደረጃ እንደዚህ አይነት መረጃዎች እየመጡ ህግ ባለበት ሀገር ሳውዲ አረቢያ ይሁን ኩዌት ይሁን ኳታር ይሁን የትም ይሁን እየኖራችሁ እነዚህ ሰዎች የምትደግፉ ስለነሱ የምትከራከሩ ሰዎች በነገራችን ላይ በህግ ትጠይቃላችሁ። በአንድም ይሁን በሌላ መንገድ ወይ የነሱ ተላላኪ ናችሁ ወይ በእያንዳንዱ ቦታ ላይ ሆናችሁ የነሱ ገንዘብ ተቀባዮች ናችሁ፣ ገንዘብ አስተላላፊዎች ናችሁ። በአንድም ይሁን በሌላ መንገድ እጃችሁን ለሚኖርበት ጥርጥር የለውም። ምክንያቱም ህሊና ያለው ሰው የሰው ልጅ ፍጡር እንደዚህ አይነት ነገሮችን እየሰማ እንዴት ነው እንደዚህ አይነት ነገሮችን ሊናገር የሚችለው? እንዴት ነው እንደዚህ አይነት አረመኔዎችን ከጎናቸው ቆሞ ሊከራከር የሚችለው? እኔ በጣም ነው እየገረመኝ ያለው። ይሄ የምትሰሙት ነገር ምንድነው እንዴ? በጣም ምንድነው እየተወራ ያለው? በቪዲዮ ቀባ 9 ወር የሆናትን እህቷ 9 ወር ሙሉ ስቲል ነው ድምጿ አይታወቅም የት እንዳለችው። እህቷ ግን ያገኘቻት እያስፈራሯት እየደበደቧት ፊቷም እንዳያችሁ በቪዲዮ ተቀርጻ በቲክቶክ ተለቆ ቪዲዮዋን ነው እንደማንኛውም ሰው ያየችው። ይሄ ያሳዝንም ጋይስ እንዴ ምን ሆናችሁ ነው? እያንዳንዱ የሰው ልጅ ከሴት ልጅ ማህፀን ተከፍሎ ወደዚህ ዓለም ሲመጣ ተፈጥሮ በውስጥ ያስቀመጠችው ትልቁ መመሪያ ህሊና ነው። ይህ ህሊና ደግሞ በማንኛውም የጥቅም ግጭት ውስጥ እውነትን የመለየትና ለሰው ልጅ ክብር የመቆም ተፈጥሯዊ ኃላፊነት አለበት። ገባችሁ አይደል እንዴ? በእነዚህ እህቶቻችን ላይ የሚቀልድ ፍጥረት ጤነኛ አይደለም። ይሄ ጤነኝነት አይደለም።
ራሳችሁን ቼክ አድርጉ፣ ወይም ሕክምና ሂዱ፣ ሆስፒታል ግቡ። እኔ ብሬክ ለምችለው አንድ ነገር አለ ብራዘር። ምክንያቱም ያመሰለ ከዛሬ ሰዓት ጀምሮ ማንኛውም ስደተኛ የመኖሪያ ፍቃድ ኢቃማ ለማምጣት ለማሳደስ በዚያ መንገድ በግሩፕ ነን እከሌ ያለ ከከሌ ጋር የተጣመርኩት እከሌ አሳላፊ ከሌ መሪ ከሌ ሽፍታ እጃችሁን ሄዳችሁ በነፃ እንደምትሰጡ ነው። ሳውዲ ላይ እጃችሁን ሰጥታችሁ በክብር ተጠረዛችሁ ወደ ኢትዮጵያ ብትገቡ ይሻላችኋል። በበረሃ ሄዳችሁ እድሜ ልካችሁን ሰርታችሁ ማታገኙትን ገንዘብ እየተጠየቃችሁ እንኳን እናንተ ዲያስፖራ ሰርቶ የማያገኘውን ገንዘብ አምጡ ስትባሉ ወደ ሚዲያ መታችሁ ወንድሜ ተይዞብኝ ነው አዋጡልኝ። በዛ መንገድ ከዚህ በኋላ ብትሄዱ ለነሱ ገቢ እንሆናለን ብላችሁ ካሰባችሁ ምርጫችሁ እናንተ የመጀመሪያ። ሁለተኛ ኢንፎርሜሽን የሌላቸው ከሀገር ቤት የሚመጡ ልጆች ከማዳም ቤት ቆይተው ምንም ኢንፎርሜሽን ሳይኖራቸው ወጥተው የሚሄዱ ሰዎችን ንገሯቸው፣ ኮንታክት አድርጓቸው። ሰው እየታገተ ይህን ያህል የማይቻል ብር እየተጠየቀ የሰው ነፍስ እየጠፋ ነው። አርፋችሁ ተቀመጡ። እንደ አንዳንድ ጊዜ ሆነን ለመናገር አገር ቤት ለህር ነው ተቸግሬያለሁ ለትኬት ግዙልኝ ማለት ይቻላል። እዛ ታግተሽ ይህን ያህል ሚሊዮን ብር አምጥተው እያለሁ ብለሽ ከምትናገር አስቡበት። ከዚህ በኋላ በዛ መንገድ የምትሄዱ ልጆች ህይወታችሁ ምን ላይ ሊሆን እንደሚችል ጸጉራችሁ ሳትሞቱ ተላጭታችሁ ፕላስቲክ ተቃጥሎ ተንጠባጥቦባችሁ አካለ ጎደሎ ሆናችሁ አእምሯችሁ አብዙ ተደርጎ ተደፍራችሁ ተበሰቋቁላችሁ ገንዘባችሁ ተዘርፎ ክብራችሁ ተገፎ ከዛ በኋላ የምትኖሩትን ህይወት አስቡ። በዛ መንገድ እንዳትሄዱ። እነዚህ ልጆች የታገቱበት ቦታ ላይ ሄዳችሁ እንደምትጨመሩ ማመን አለባችሁ። እኔ ነው የምችለው። በቃ ለሚመጣው የገቡትን ለማስወጣት መከራ እየታየ ነው። እጅ ጨመራለሁ ሰው ጮህልኛም ብለሽ ከሆነ ሰው የሚጮህልሽ እድለኛ ከሆንሽ ነው። በነገራችን ላይ መያዛቸው ሳይታወቅ ነፍሳቸው የጠፋ ልጆች መዓት ስላሉ ወላጆቻቸው በቅጡ ሀዘን ልብስ አዘግዝቀው ሳያለቅሱ ልጆቻችን የት ናቸው እያሉ አሞራ በልቷቸው የቀሩ ልጆች እንዳሉ እናየናል። ምክንያቱም ትናንት ያመጡልን አጥንት ተሰብስበው የማን እንደሆነ አይታወቅም። የዛሬ 3 ዓመት 4 ዓመት እዛ ላይ ዋጋ የከፈሉ ሰዎች ናቸው። ይሄን ነው እኔ የምችለው። እያወቃችሁ ግቡበት። እውነትን መደበቅ፣ ተበዳዮችን መተባበር፣ ከበዳዮች ጎን መቆም የዛሬን ግጭት ከማጽናት ባለፈ ነገ እልፍ አላፍ ተበዳዮችን የሚያፈራ መርዘኛ መንገድ ነው። ኦኬ፣ ይሄንን እንዳይፈጠር ነው ይሄንን መርዘኛ መንገድ የምንቃወመው። ቴከር በጣም ጥንቃቄ አድርጉ። በጣም ጥንቃቄ አድርጉ። ለቋርጥ ብሬክስ አንዴ ጋይስ የሆነ ፎቶ አለ ፎር ሹር ላይቭን ይዘጋዋል ጋይስ። እና እባካችሁ ሁላችሁም አንድ ጊዜ ቶሎ ብላችሁ ካችሁኝ ካርጉ ጋይስ። እባካችሁ አንድ ፕሊዝ ሁላችሁም ኮሜንት መጻፉን ተውትና አንድ ጊዜ ኮፕሊንግ አድርጉ እስኪ። አንዴ በትልቅ አድርጉኝ መሲ ጸሎት አድርጉ እንዳይዘጋብን በማለት ቶሎ ብዬ አሳይት አድርጌ ያቅፋለሁ። እሺ፣ ምክንያቱም በጣም ነው የሚያስጠላው። ይሄ የወንድሙ ሀገር ነው። ኦኬ፣ ከነ ባጃጁ የቃጠሉት ናቸው እነዚህ። ምክንያቱም ይዘጋብኛል። እንትን አጥንቱ ሳይቀር የውስጡ አጥንት የእግሩን አጥንት ነው። አጥንቱ ሳይቀር ነው ይታያሉ። እና እግዚአብሔር ስም አሰማቸው። ባጃጇን ለየቻትና ችንች ባጃጇ አሁን ከዚህ አልሰማችሁትም። ቁጥሯ ለሚኪ دعنا كهذا كمدير عن خالد تصيح تود دول الكلكم በቲክታክ ሆነ በምን ልደውልኝ በቲክታክ ኦኬ ቁጥሩ አላከችልህም አላከችልኝ በቮይስ አድርጋ ተስረዳ ችግር የለውም ከቻልሽ የዋትስአፕ ስልክ ቁጥርሽን ላኪልኝ
ለማንም ሰው አልሰጥም። እኔ እምላለሁ በማተቤ የስልክ ቁጥርሽን ላኪልኝ በዋትሳፕ ደውልሽ። ምክንያቱም ጥያቄ የምጠይቀው ነገር ስላለ